የተማሪዎች የምረቃ በዓል በሰላም አደረሳችሁ አደረሰን። ተመራቂ ተማሪዎች እንኳን ደስ አላችሁ። እሺ፣ ከዚህ በመቀጠል በዛሬው ውሏችን ምን ፕሮግራሞች አሉ የሚለው መርሃግብር እንደሚከተለው አስታውቃችኋለሁ። በመጀመሪያ ደረጃ ሁልጊዜም እንደሚደረገው በግዕዝ ፕሮግራም ወይም በጸሎት ፕሮግራሙን የምንከፍት ይሆናል። ከዛ ቀጥሎ የዳቦ ቆረሳ ይካሄዳል። ከዳቦ ቆረሳ ቀጥሎ በተመራቂ ተማሪዎች እንኳን ደስ ያላችሁ እንኳን ደህና መጣችሁ መዝሙር ይቀርባል። ከመዝሙር በኋላ ሪፖርት በትምህርት ቤቱ ዋና ስራ አስፈጻሚ ይቀርባል። ከሪፖርት በኋላ በተማሪዎች ውዝዋዜ ይቀርባል። ከውዝዋዜ በኋላ ድራማ እናያለን። በተማሪዎች አስገራሚ ያለው ድራማ። ከድራማ በኋላ ሌላ ውዝዋዜ ይኖረናል። ከውዝዋዜ በኋላ ሌላ ድራማ ይኖረናል። ዲያሎግ አለ፣ ድራማ አለ፣ ዲያሎግ ይኖራል። በመጨረሻ የተለያዩ የሽልማት ፕሮግራሞች አድርገን ሳይሆን ከተባለ በኋላ ፕሮግራማችን የሚጨርስ ይሆናል። ስለዚህ በመርሃ ግብራችን መሰረት የመጀመሪያ የሚሆነው የክብር እንግዳችን አቶ ጌታነህ ወርቅነ የልማት ማስተዳደር ትምህርት ጽሕፈት ቤት የትምህርት ጥራትና ኢንስቲትዩሽን ቡድን መሪ አጭር የመክፈቻ ንግግር እንዲያደርጉልን አቶ ጌታነህ ወደ መድረክ ጋብዙልኝ። አቶ ጌታነህ ወርቅነ እንኳን ለዚህ በዓል አደረሳችሁ። ተመራቂ ህፃናትን እንኳን ደስ አላችሁ። ዛሬ የሰፈረ ሰላም አካዳሚ በየዓመቱ ስራውን ከጀመረበት ጊዜ ጀምሮ በየዓመቱ ይህን የመሰለ ደማቅ በዓል ህፃናትን እያስመረቀ ዓመቱን በስኬት እያገባደደ ይገኛል። የዛሬውን ፕሮግራም የዚያው ቀጣይ ነው። የ2016 ዓ.ም የሰፈረ ሰላም አካዳሚ በሁለቱ ቅርንጫፎች ሲያስተምሩ የከረማቸውን ህፃናት የዓመቱ የትምህርት መዝጊያ እና ኬጂ3 የደረሱ ህፃናትን ደግሞ የሚያስመርቅበት በዓል ስለሆነ በዓሉ በስኬት እንዲከናወን በይፋ የተጀመረ መሆኑን አበስራለሁ። አመሰግናለሁ። አቶ ጌታነህ ወርቅነህን እጅግ አድርገን እናመሰግናለን። ከዚህ ቀጥሎ መድረኩ የተከፈተ መሆኑን አቶ ጌታነህ አብስረውልናል። ቀጣይ ፕሮግራም የሚሆነው ዕለቱን በጸሎት መርጌታ ዘመኑ ዳኘው ይጀምሩልናል ማለት ነው። መርጌታ ዘመኑን ወደ መድረክ ልጋብዝ። እንኳን አስተካከሉ አብይ ወናና እንኳን